አመሰግናለሁ። እንደምን ዋላችሁ? እግዚአብሔር ይመስገን። ለሁላችሁም መጀመሪያ መልካም እድል እመኛለሁ። ጥሩ ቀን ነው። ጥሩ እድል እንዲገጥማችሁ እመኛለሁ። ስለ ኪያውስ ባለቤቶቹ ብዙ ተናግረዋል። ምንም የምናገረው ነገር የለም። ስለ ድርጅታችን ትንሽ እናገራለሁ። ኢትዮጵያ መድን ድርጅት አሁን አገሪቱ ውስጥ ካሉት የኢንሹራንስ ሰጪ ኩባንያዎች መካከል አንጋፋና ከፍተኛ የገበያ ድርሻ በመያዝ ገበያውን በመምራት ላይ የሚገኝ ተቋም ነው። ይህ በእንዲህ እንዳለ ከኪያውስ ጋር የጥምረት ስራ ከጀመርን 2 ዓመት ሆኖናል። 2 ዓመትም እስካሁን ምንም ያጋጠመን እንከን የለም። በዚህ ዓመት ብቻ አንድ የካሳ ክፍያ ጥያቄ መጥቶብናል። ያንንም የካሳ ጥያቄ በገባነው ቃል በገባነው ውል መሰረት ፈጽመን የሟችን ቤተሰቦች ከዕዳ ነፃ አድርገን ቤታቸው እንዲረከቡ ተደርጓል። ወደፊትም ቃል የምንገባው እድለኞች በሙሉ በሕይወት እስካሉ ድረስ ግዴታቸውን ራሳቸው እንዲወጡ፣ በሕይወት ከሌሉ ደግሞ የእነሱን ግዴታ እኛ ተክተን ለመወጣት ቃል ገብተን ነው እየተጓዝን ያለ ነው። ከዚህ ባለፈ የመድን ድርጅት የሚሰጣቸውን የዋስትና አይነቶች እንደው አጠር አድርጌ እናገራለሁ። በኢትዮጵያ መድን ድርጅት በሁለት ዘርፍ ተከፍሎ ነው አገልግሎት የሚሰጠው። አንደኛው ዘርፍ የንብረት ዋስትና ነው። ሁለተኛው ዘርፍ ደግሞ የሕይወት ዋስትና ነው። የንብረት ዋስትናውን በተመለከተ ጉዝ የሆኑትን ንብረቶች በሙሉ በዋጋ ተምኖ ዋስትና የሚሰጥበት አካሄድ ነው። ዛሬ ግን ያገናኘንና እኛን እዚህ ያሰባሰበን ጉዳይ የሕይወት ኢንሹራንስን በተመለከተ በሕይወት ዘርፍ ያለውን ሁኔታ ለመነጋገር ነው። የሕይወት ኢንሹራንስ እንደገና ደግሞ በሁለት እንከፍለዋለን። አንደኛው ምንድነው? የሕክምና ወጪ ሽፋንን ነው የምንሰጠው። ደንበኞች ለሕክምና የሚያወጡትን ወጪ ሽፋን በመስጠት አገልግሎት እንሰጣለን። ሁለተኛው ደግሞ የሕይወት ኢንሹራንስ። የሕይወት ኢንሹራንሱን ስንገባ ደግሞ ብዙ ሰፊ ነገር አለ። ወደዛ ዝርዝር ውስጥ አልገባም። ወደ እኛ ጉዳይ መለስና እኛን ያጣመረን የቀሪ ዕዳ ማወራረጃ ውል ወይንም ሞርጌጅ ፕሮቴክሽን አሹራንስ የሚባለው ውል ነው ያገናኛል። ይሄ ውል ባጭሩ ምንድነው? አንድ መድን ገቢ ሕይወት ዋስትናውን ሽፋን ተሰጥቶት በተወሰነ ዓመት ላይ የሚከፍለውን ኢንስቶልመንት ወይንም ዕዳ እንበለው በየጊዜው መክፈል ይጠበቅበታል። ያንን ማድረግ ሳይችል ሲቀር ከአቅም በላይ በሆነ ነገር ሕይወቱ ቢያልፍ፣ አደጋ ደርሶበት መስራት ባይችል፣ በተለያዩ ምክንያቶች ቢቋረጥበት ያንን ሽፋን ለመስጠት ነው። ይህንን ሽፋን ስንሰጥ ደግሞ የኪያውስ ፕላን የ30 ዓመት ፕላን ነው እኛ የሰጠነው። ኪያውስ የገባው ግን ቃሉ በ10 ዓመት ሁሉንም ባለቤት አደርጋለሁ ነው። ከ10 ዓመት በኋላ የሚኖረውም ተጨማሪ ዕዳዎች ሊኖሩ ይችላሉ። ከባንክ ጋር የሚያያዝ ነገር ይኖራል። እነዛን ክፍያዎች ሁሉ እስከ 30 ዓመት ሽፋን ለመስጠት ነው። በ30 ዓመት ውስጥ ደግሞ ከኪያውስ ቤተሰቦች ምን ይጠበቃል? በየዓመቱ የሚከፍሉት አረቦን አለ። በየዓመቱ የሚከፍሉት አረቦን በየቤታቸው ባለ 1 መኝታ፣ ባለ 2 መኝታ፣ ባለ 3 መኝታ ተብሎ በ3 ካታጎሪ ተከፋፍሏል። ያንን ፕሪሚየም ለባለ 1 መኝታ 2400 አካባቢ፣ ለባለ 2 3200 አካባቢ፣ ለባለ 3 4300 አካባቢ በየዓመቱ የሚከፈል ክፍያ ነው። እሷ ላይ አሁን የተወሰነች ትንሽ ለውጥ አለ። ከመንግስት በተላለፈው መመሪያ መሰረት አዋጅ ነው። አደጋ በአስቸኳይ ጊዜ አደጋ መከላከል ፕሮጀክት ተብሎ ማንኛውም ክፍያዎች ላይ 1% መንግስት ሰብስቡልኝ ብሏል። እዛች ላይ 1% ተጨምሯል። ያልሰማችሁም ካላችሁ በዛው እንድትሰሙት ነው። 1% ተጨምሮ ይከፈላል ማለት ነው። ይሄ ውል ግን በየዓመቱ መታደስ አለበት። ብዙ ቤተሰቦች የዘነጉት ጉዳይ ነው። በየዓመቱ መታደስ አለበት። ይሄ ውል ካልታደሰ
እኛ የምንጠብቀው 1 ወር ነው። በ1 ወር ጊዜ ውስጥ አመት በሞላ በ1 ወር ጊዜ ውስጥ ውሉን እንዲያድሱልን እንጠብቃለን። ድርጅቱ ደግሞ 1 ወር አይበቃም፣ እስከ 2 ወር እንያቸው የሚል የፎይታ ጊዜ አስቀምጦ 60 ቀን እንጠብቃለን። ከ60 ቀን በኋላ ይህን ውል ማስቀጠል አስቸጋሪ ይሆናል የሚል ድምት አለ። ስለዚህ ውላችሁን በጊዜው እንድታድሱም አደራላለሁ። ከዛ ባለፈ ውሉ ምንድን ነው የሚሰጠው ሽፋን? አንድ የኪያውስ ቤተሰብ ከኛ ጋር ውል ሲገባ በየአመቱ የሚከፍለው አረቦን አለ። እኛ ደግሞ የምንገባው ግዴታ አለ። የሱን የቤት ዋጋ ኃላፊነት ተሸክመን ነው። እስከ መቼ? እስከ 30 ዓመት ድረስ። በዚህ መሃል አይበለውና መጥፎ ነገር ቢፈጠር ያ ደንበኛ ክፍያውን ከፍሎ ካቆመበት ጀምሮ ምንም አይነት ቤተሰቦቹ የሚጠየቁት ክፍያ የለም። እሱን እግር ተክቶ ማን ይገባል? መድን ድርጅት ነው። የኢትዮጵያ መድን ድርጅት ተጎጂዎቹን ተክቶ ገብቶ ከኪያውስ ጋር ያለውን ጉዳይ ይጨርስላል። መጨረሻው ምንድን ነው የሚሆነው? ቤተሰቦቹ ካለምንም ወጪ በእፎይታ ቤታቸውን መረከብ። ይሄ ሲሆን ግን የደንበኛውን ግዴታ እንዳትረሱ። በየአመቱ የሚከፈለውን አረቦን መክፈል ግዴታ አለ። አደራ እምላችሁ ይህንን ለማለት ነው። እንግዲህ እኔ አጠር አድርጌ ነው የምናገረው። ከዚህ በላይ የሚጨምረው ነገር የለም። አስተያየት የምትሰጡን ደግሞ ችግር ገጥሟችሁ ከሆነ በእኛ አሰራር 1 ሰው ወይንም 2 ሰው እድል ብሰጥ ይፈቀድልኛል። ችግር የገጠማችሁ ካላችሁ እሺ፣ እዚህ 1 ሰው አለ። ሌላ ሰው አለ? እሺ፣ እርሶን ልስማ። እኛ መጀመሪያ ውል ስናደርግ እስከ 50 ዓመት ነበር የወሰንነው። እስከ 50 ዓመት ድረስ በዋናው አረቦን ክፍያ ብቻ ተስማምተን፣ ከዛስ በላይ ያሉት ኢትዮጵያውያን ናቸው፣ ቤት ፈላጊዎች ናቸው፣ ምን ይደረጉ ተባለ። የበላይ አመራሮች ተሰበሰቡ። በካታጎሪ እናስቀምጠውና የተወሰነ ጭማሪ ገንዘብ፣ ያው የሰው ልጅ እድሜው ሲጨምር ይታወቃል፣ የመኖር ፕሮባቢሊቲው እየቀነሰ ነው የሚሄደው ተብሎ ነው የሚታሰበው። ስለዚህ ከ50 እስከ 55 ላሉት፣ ከ55 እስከ 60 ላሉት የተወሰነ ጭማሪ አድርገናል። 30% እና 25% ጭማሪ አለ ቅድም ከተናገርኩት ላይ። ይሄ ግን ከ50 ዓመት በታች የሆናቸውን ሰዎች አይመለከትም። ከዛ በላይ ያሉትን ለማካተት ለማቀፍ ላለመለየት ብለን ነው እንጂ ሪስኩ ከፍተኛ ነው። ሰው እድሜው ሲጨምር የታወቀ ስለሆነ በማንኛውም ቦታ እድሜው የጨመረ ሰውን አንድ ወጣትና አንድ እድሜው የገፋ ሰው እኩል ዋጋ አይሰጠውም፣ እኩል የመሮጥ አቅምም የለውም። ከዛ አንጻር ነው ያን ያህል የሚጎዳም አይደለም። ብዙ ተመካክረንበት የወሰንነው ክፍያ ስለሆነ ነው። መልሼ ከሆነ አመሰግናለሁ።